እግዚአብሔር ለአማኞቹ የሚሰጠው ታላቁ ኃይል በአገልጋይ መላእክቱ በኩል የሚገለጥ ነው። ሐምሌ 12 ቀን ቅድስት ቤተ ክርስቲያን የሰራዊት አለቃ የቅዱስ ሚካኤልን ወርሃዊ መታሰቢያ በክብር ታስባለች። ዛሬ የምናወሳው ታሪክ በአሦር ንጉሥ ሰናክሬም ተከባ የነበረችው ኢየሩሳሌም በሊቀ መላእክት አማላጅነትና ረድኤት ከጥፋት የተረፈችበትን አስደናቂ የታሪክ ምዕራፍ ነው። በዚያ ዘመን የአሦር ንጉሥ ሰናክሬም የይሁዳን ምድር በኃይሉ እየተቆጣጠረ ኢየሩሳሌምን ለመያዝ ደረሰ። ሰናክሬም ብርቱ ሰራዊቱን አስከትሎ ኢየሩሳሌምን ከበባት። በንጉሥ ሕዝቅያስ ላይም በድፍረት ተነሳ። አሦራውያን በእግዚአብሔር ላይ ያፌዙ፣ ሌሎች አሕዛብ ከአምላካቸው እጅ መዳን እንዳልቻሉ ሁሉ እናንተም ከእኔ እጅ መዳን አትችሉም በማለት ሕዝቡን ያስፈራሩ ነበር። ንጉሥ ሕዝቅያስ በብዙ ጭንቀት ውስጥ ነበር። ነገር ግን ልቡ በጽኑ እምነት የተሞላ ስለነበር በጠላት ፊት ሲቆም ወደ እግዚአብሔር ቤት በመሄድ የጠላቱን ዛቻ ደብዳቤ በመቅደሱ ዘርግቶ በእንባና በጸሎት አቤቱ አምላካችን ሆይ ከአሦር ንጉሥ እጅ ታደገን፣ አንተ ብቻ አምላክ እንደሆንክ ምድር ሁሉ ታውቅ ዘንድ በማለት ተማጸነ። እግዚአብሔርም የሕዝቅያስን ልመና ሰማ። በዚያች ሌሊት ሰማያዊ ሰራዊትን የሚያዝ የሰራዊት አለቃ ሊቀ መላእክት ቅዱስ ሚካኤል በኢየሩሳሌም ላይ ታየ። መላእክት በቅጽበት ወደ አሦር ሰፈር ወረዱ። ቅዱስ ሚካኤል በሰይፈ እሳት በጠላቶቹ ላይ ወረደ። በዚያ የሌሊት ክፍል 185,000 የሚሆነው የአሦር ሰራዊት በቅዱስ ሚካኤል ኃይል ተመታ። ጠዋት ሲነጋ ሰናክሬም የሰራዊቱን መውደቅ ባየ ጊዜ በፍርሃት ተሞልቶ ወደ ነነዌ ከተማ ተመለሰ። እግዚአብሔር የሕዝቅያስን እምነት፣ የቅዱስ ሚካኤልን አማላጅነት ተጠቅሞ ኢየሩሳሌምን ከከባድ ጥፋት አዳናት። ሰናክሬምም በገዛ ቤተ ጣዖቱ ውስጥ ሳለ በልጆቹ እጅ ተገደለ። ይህ ታሪክ በአንድ በኩል የእግዚአብሔርን ቸርነት፣ በሌላ በኩል ደግሞ የሊቀ መላእክት ቅዱስ ሚካኤልን ለቅዱሳን አገልጋዮቹ የሚደርስ መሆኑን ያስረዳል። ንጉሥ ሕዝቅያስ በትሕትና የጠየቀውን እግዚአብሔር በኃይል ለጠላት አሳየው። ዛሬም በችግር ውስጥ ሆነን ወደ እግዚአብሔር ስንጸልይ ቅዱስ ሚካኤል እንደቀድሞ ሁሉ በእግዚአብሔር ትእዛዝ ለረድኤት ይቀርባል። የቅዱስ ሚካኤል አማላጅነትና በረከት ከሁላችን ጋር ይሁን።